አንተ ለካ በስለት ነው አሜሪካ የገባው። አንተንማ ናሳ ለምርምር ፈልጎ ጠልፎ ወስዶ ስለት ሳቅ። ትናንትና ያስቀመጥኩት ሄዳለች። እሷን እንምታት። ልንፋ? ትናንትና ያንን ነፍቼ የሆነ ያልሆነውን ታሪኬን ዝግዝግ አድርጌ ስለነገርኩ አሁን ደግሞ ገድዬ ቀበርኩት አለ ብዬ ልነግርህ ነው ምነፋ? ሰው በዲቪ አሜሪካ ይገባል፣ አንተ በስለት ትገባለህ። በስለት መውጋት ነበር። ሰፈርን ልገዛት ነበር። ምንድነው የኔ ወንድም ከሀገር እያስወጣኸኝ እኮ ነው። ደርሰናል እያልኩ እኮ ረዥም መንገድ አለ። ቢያንስ ሰላም ነው። አውዚ ሰራ ግማሹን ቤት ይሄዳል፣ ግማሹን ኧረ በእግዚአብሔር ኧረ ወንድም ኧረ ሰው ደርሰው እሺ እንዳበጡ እኔ ልስጣችሁ ምን ችግር አለው? ኧረ ችግር የለውም ችግር የለውም። ምን ሆነህ ነው እንዴ? እንዳመጡ ልስጣችሁ ያው እንዳመጡ እባክሽ እርጂኝ። እኔ ምንም ገንዘብ አልፈልግም። ቤቴ ድረስ አድርሽኝ ስለፈጠረሽ በእግዚአብሔር። በጣም ቀልደኛ ነው። ኧረ ምንድን ነው የምቀልደው? በእናትሽ እንደዚህ ሆኜ እያየሽኝ። ኧረ ምንም እውነት የሰው ሀገር ሰው ነኝ። እውነቴን ነው የምልሽ። እንስራው ብለው ሰሩልኝ። ምንም በማላውቅ ቤቴ ብቻ አድርሽ። እኔ ምንም ይሄን ብር አልፈልግም። ኦኬሽ ግባ። ስላደረግሽልኝ ነገር በጣም አመሰግናለሁ። በእውነት በጣም ጥሩ ሰው ነሽ።